የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ። ደስ አያሰኙም የምትላቸው ዓመታት ሳይደርሱ ፀሐይ፣ ጨረቃና ከዋክብት ሳይጨልሙ አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው እግዚአብሔር ሳይመለስ ፈጣሪህን አስብ። ሰባኪው ከንቱ ከንቱ ሁሉ ከንቱ ነው ይላል መጽሐፈ መክብብ ምዕራፍ 12 ከቁጥር 1 እስከ 9። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሮ ሰሙኑ ለመጋቢት በዛቲ ዕለት ኮነ ሰማዕተ ቅዱስ ኤስድሮስ ቢጹ ለቅዱስ ጻና ሰማዕት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 18 በዚች ቀን የሰማዕት ቅዱስ ጻና ጓደኛው የከበረ ኤስድሮስ በሰማዕትነት አረፈ። ጻና ግን ፈርማ በሚባል አገር ለሀገረ ገዢው ከጦር ሰራዊቱ ውስጥ ወታደር ነበረ። እርሱም ከደቅስያ ሰዎች ወገን ነው። ከበግ ጸጉር ልብሶች ለሚሰራ ለኤስድሮስ ወዳጁ ነው። ሁለቱም ሰርተው የሚያገኙት ለድሆችና ለችግረኞች ይመጸውታሉ። በአንዲት ሌሊትም ከእርሷ ጋር አክሊሎች ያሉ ድንግል ሴት በራሳቸው ላይ ስታኖረው ሁለቱም ራእይን አዩ። ከእንቅልፋቸውም በነቁ ጊዜ ያዩትን እንዴት እንዳዩ ተነጋገሩ። ምስክሮቹም ሊሆን የጠራቸው እግዚአብሔር እንደሆነ አውቀው እጅግ ደስ አላቸው። ከዚያም ተነስተው ሂደው ወደ መኮንኑ ደረሱ። ቅዱስ ጻናም ትጥቁን ፈቶ በመኮንኑ ፊት ጣለው። ሁለቱም በጌታችን በክብር ባለቤት ኢየሱስ ክርስቶስ ማመናቸውን ገለጡ። መኮንኑም ነገራቸውን ሰምቶ አስረው ይደበድቧቸው ዘንድ አዘዘ። እግዚአብሔር መልአኩን ልኮ አዳናቸው። ከዚህም በኋላ መኮንኑ ወደ እስክንድርያ ቅዱስ ጻናን ላከው። ቅዱስ ኤስድሮስን ግን በዚያ ተወው። ከጥቂት ቀኖችም በኋላ የእስክንድርያው መኮንን ቅዱስ ጻናን ወደ ፈርማ ከተማ መለሰው። ሁለቱም ቅዱሳን ተገናኙ። በመገናኘታቸውም ደስ ብሏቸው በላያቸው በእያንዳንዳቸው የደረሰው መከራ ተነጋገሩ። ዳግመኛ ለቅዱስ ኤስድሮስ አዘቅትን ይቆፍሩለት ዘንድ በአዘቅቱም ውስጥ እሳትን አንድደው ቅዱስ ኤስድሮስን እንዲጨምሩት መኮንኑ አዘዘ። ቅዱሱም ጥቂት እስቲጸልይ ይታገሱት ዘንድ ወታደሮችን ለመና። ወደ ጌታችንም ነፍሱን ይቀበል ዘንድ ለሥጋውም ያስብ ዘንድ ጸለየ። ከዚያም ወደ እሳቱ ጉድጓድ ቀረበ። ወደ እሳቱም ውስጥ ጨመሩት። ነፍሱንም በእግዚአብሔር እጅ ሰጠ። በሥጋውም ላይ ምንም ጉዳት አልደረሰም፣ መልኩም አልተለወጠም። የቅዱስ ጻና እናትም ከሚወደው ጓደኛው ስለመለየቱ ታለቅስለት ነበረ። ከዚያም ሥጋውን ተሸክመው ወሰዱ። የስደቱም ወራት እስኪፈጽም በመልካም ቦታ አኖሩት። ቅዱስ ኤስድሮስም ምስክር ሆኖ በሞተ ጊዜ የቅዱስ ጻና እናት ብዙ መላእክት የቅዱስ ኤስድሮስን ነፍስ ይዘውት በታላቅ ክብር ወደ ሰማይ ሲያሳርጓት አየች። እግዚአብሔርም ሁላችንን የክርስቲያን ወገኖች በጸሎቱ ይማረ ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 19 በዚች ዕለት የሐዋርያው ቅዱስ ጳውሎስ ደቀ መዝሙር አርስጦቦሎስ ሐዋርያ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በመጋቢት 18 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ኤስድሮስ ሰማዕት። ወርሃዊ በዓላት ቅዱስ ፊልጶስ ሐዋርያ፣ አቡነ ኤዎስጣቴዎስ ሰባኪ ሃይማኖት ረቡዕ፣ አቡነ አኖሬዎስ ዘደብረ ጽጋጋ፣ ማር ያዕቆብ ግብፃዊ። ዳሩ ግን የነገር ሁሉ መጨረሻው ቀርቧል። እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ። ፍቅር የኃጢአትን ብዛት ይሸፍናልና። ከሁሉ በፊትም እርስ በርሳችሁ አጥብቃችሁ ተዋደዱ። የሐዋርያው ቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 4 ከቁጥር 7። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። የሰማዕታትን ክብር ያድለን። የሰማዕታት በረከታቸው ይደርብን። ወርሃ ጾሙን በሰላም እንዳስጀመረን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። ይቅርታውን ቸርነቱን ያርቅብን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን። ይቆየን።